ሀይ እንዴት ናችሁ? ደህና ናችሁ ወይ? ጠፋፋን ተመልሻለሁ። በነገራችን ላይ እናንተም ዝም ዝም ስትሉኝ እኔም መስራት አስጣላኝ። ምክንያቱም ሰዓት ያልሞላም ሰብስክራይቤ አሪፍ ሆኖ ሰዓቴ ግን እየሞላልኝ አይደለም። ለማንኛውም የፀጉር እንትን ዛሬ ሙሉን ቅባቱን አጋጣሚ ጨርሻለሁ። ከዚህ በፊት ያሳያችሁን አዲስ ቅባቶች ኮኮናት ኦሪጂናል ምናምን ቤቢ ኦይል ምናምን ጨምርና አልመንድ እሱን ምቀይጠውን አሳያችኋለሁ። ግን ከመጀመሪያ ልጀምር ብዬ ነው። እዚህ ጋር ይኸው ትኩስ ነው ሩዝ ቀቅያለሁ። ሩዙ ሲቀዘቅዝልኝ ፈጭቼ ምናምን ሙሉ ፕሮሰሱን አሳያችኋለሁ እስከመቀባው ቅባት። ይሄ ሩዝ ምን አይነት ክሬም ለፀጉር እንደሚሆን አንደኛ ሩዝ ታውቃላችሁ ያበዛል። ቅባቱ የምጨምሩት ጾም ካልሆነ እንቁላል አስኮምን እንደሚስማማችሁ ሆኖ ያለሰልሳል፣ ያበዛል፣ ያሳድጋል። እና ብዛት ስለምጠሉ ደግሞ አለመጠቀም ትችላላችሁ። ግን ብዛት ኖሮት ብዛት ራሱ ቢጨምር ችግር የለውም። እኔ አሁን መደበኛዬን ወደ ሩዝ አርግቻለሁ። ሙዝ ካለኝ እዚህ ውስጥ ጨምራለሁ። ዛሬ አጋጣሚ ጥሬ ነው ሙዝ ያልበሰለም። ጾም ካልሆነ እንቁላል ጨምራለሁ። ኦልሬዲ ጾም ገብቷል። አሁን የገና ጾም እንቁላል አይገባም። ሙዝም የለኝም። ይሄ የምፈጨው በምንድን ነው? አንድና አንድ በቅባት በዚህ በሽንኩርት ውሃ ሽንኩርትም ፈጭና ጨምራለሁ። ሽንኩርቱ አሪፍ ለውጥ እያሳየኝ ስለሆነ። ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ የመጣሁት ቅባቱን ላሳያችሁ ነው። ኦልሬዲ እዚህ ጋር ከምታውቁት ነገር ይሄ ኮኮናት እንደዚህ ኦሪጂናሉን ተጠቅሜው የማውቀው ትሪትመንት ላይ ነው። ወረውዝ ላይ ምናምን በፊት እያንጠታ እንጂ አሁን እንደዚህ ቅባቱ ቀይጬ ተጠቅሜ አላውቅም። እነዚህ እንዳሉ ደግሞ መጠቀማቸው ናቸው። እና ቤቢ ኦይል ጥሩ ነው አሉ ነው እንግዲህ ልሞክረው ነው። ግን ኮኮናቱን እኔ በጣም ስለፈራው አዲስ ኖርማል ፀጉሬ ላይ መጀመሪያ ነው ትሪትመንት ላይ ነው ተጠቅሜው የማውቀው። ምን አደረኩት መሰላችሁ? የለውም እዚህ ጋር አጋባሁት። ከዛ ቁርንፉድ እንትን ጥቁር አዝሙድ፣ ጅንጅብል፣ ቀረፋ ይኸው እንደምታዩት ስጋ መጥበሻ አርግቼ ይሄ የቀለጠው ኮኮናት ነው። ይሄው ኮኮናት ቅባት ነው። ጥንጥዬ ግን እንትን ጨምሬያለሁ የወይራ ዘይት የተቀመመው አለኝ። እኔ ግን ድንገት ሽታውን ከወሰደብኝ ብዬ ነጭ ሽንኩርት ስላለው ቀይ ሽንኩርትና ነጭ ሽንኩርት አለው እንደዚህ ዘፈዘፍኩት ቅባት ከዚህ በፊት ያሳየኋችሁ ለትሪትመንት የዘፈዘፍኩት ቀረፋ፣ ቁርንፉድ፣ ጥቁር አዝሙድ፣ ስጋ መጥበሻ ይሄ ምን ቅጠል ነው? አለም ቅጠል ነው። እዚህ ሲቀቅሉ የሚጨምሩት እሱ ምናምን ሁሉም አለው እና ነጭ ሽንኩርቱና ቀይ ሽንኩርቱ ጭንቅላት ላይ ለሚቆይ ቅባት ድንገት ሽታው ሞር እንትን ሊል ይችላል፣ ሊወጣ ይችላል። በሳምንት አንዴ ነው የሚታጠበው። ሳምንት ድረስ ጭንቅላት ላይ ስለሚቆይ ቅባት ሽታው ጥሩ ላይሆን ይችላል ብዬ ያኛውን የሰራሁትን ማለት ነው እንዲገባችሁ። ያ የሰራሁትን ከዚህ በፊት ቪዲዮ ላይ ታዩታላችሁ። ብዙ ጊዜ አሳይቻለሁ። እሱን እዚህ ጋር አልጨመርኩም። የወይራ ዘይቱን የቀመምኩትን ለምን ሽታውን ፈርቼ። ስለዚህ እዚህ ጋር ኦሪጂናል የዘንድሮ ዘይት ነው፣ ሊያውም የከረመ አይደለም። ያው ቤሩሌ ወይራ ዘይት ነፍ እንደሆነ ታውቃላችሁ። እና ይሄ አዲስ ዘይት ነው እና ኮኮናቱ ነው። በሲኒ ግማሽ ሲኒ ምናምን የጨመርኩት የወይራ ዘይቱ ማለት ነው እንጂ ሙሉ ይሄ ኮኮናት ነው ሙሉ ያለው እዚህ ውስጥ። ይሄንን እንደዚህ ላጠለውና እዚህ ጋር በጨርቅ በማጥለያ ከሆነ ቅባቱ ሙሉ በሙሉ ጭምቅ ብሎ አይወጣልኝም። ስለዛ በጨርቅ ሲሆን አሪፍ ነው። ገባችሁ አይደል? በጨርቅ ሲሆን እንዳለ መጥጥ አርግቶ ቅባቴን አገኘዋለሁ፣ አይወስድብኝም። የሻይ ማጥለያ ከሆነ ግን ይቀራል። ከዛ እነዚህ እንዳለ በአንድ ደባለቄ በቃ አርግቼ ደግሞ አሳያችኋለሁ። ጠብቁ። ይሄው የጨመርኩ ቅባት ይሄው ኮኮናቱ ማለት ነው። እስከቻልኩ ጨመቅ ያለው ግን
ደረቅ ስለሆነ አይወጣውም። ይሄው እዚህ ጋር ከዛ እነዚህ እንደዚህ ድብልቅልቅ ላርጋቸውና ደግሞ በዚህ ቃል ያደርገዋለሁ። ከተረፈኝም አሁን እየተቀባ ያለሁት ቅባት ላይ ያደርገዋለሁ። ይሄኛው ለቅባት መስሪያ ይሆነኛል። ይሄ እንዲህ የሚቀመጥ ቅባት ማለት ነው፣ ለትሪትመንት የሚሆን ምክንያቱም ስለ ሌላ ይሄ ግን ንጹህ ቅባት አደርግበታለሁ። ሌላም አለኝ ቅባት የያዘ ይሄንን አሁን ቅድመ ዝግጅት ነው የማደርገው እና ልደበላልቀውና አሳያችኋለሁ። አያችሁት እንዴት ነው የሚያምር እንትን ይዞልኛል ቀረፋውንም ምኑንም እና ያኛውን ልጨማመር ጋይሶች። ያው ተጋብቷል፣ ሁሉም ባዶ ነው። ያው ሁሉም ይታያችኋል ብዬ አስባለሁ። ያው ፎርዲ 5 ይሄ ጥቁር አዝሙዱ ቅባቱ ራሱ ከለሩ ቅይር የሚያደርገው እያያችሁት እስከ ያው ስንት ቅባን የተጠቀምኩ ኮኮናት 1 ቤቢ ዌል 2 ጥቁር አዝሙድ 3 ኮኮና በካስታ በእንትን 4 አልመንድ 5 6 ቅባት 1 2 3 4 5 6 ቅባት እና ይኸውላችሁ የተዋሃደው ጥቁር አዝሙዱ ነው እንዲቀየር ያደረገው። ምን ከለል ነው የሚባለው? ቡናማ ከለል ራሱ ነው የሚያሳየው ካሜራው። አያችሁት? በማርያም አያችሁት ጋይሶች አያችሁት? ይሄው አሁን እንደተሰራ ለስንት ወር ያገለግላል? ለአመት፣ ለ6 ወር፣ ለ8 ወር አይዶን ነው። እኔ ቅባት ሲጀመር በጣም መቀባ ልጅ አይደለሁም። 2 በሳምንት ግን እሱ የመጀመሪያ ስታጠብ በደንብ ሳድስ ትንሽ ይሄው እና ቀድመ እዚህ ጋር ሲደርስ ነው ያዘጋጀሁት። ይሄ የዚህ አይነት ነው ግን ይሄ በፊት የምጠቀም አሁን ቤቢ ዌል ኮኮናት ኦሪጂናሉ አረንጓዴው ማለት ነው የለውም። ይሄ ሲቀጥል የወይራ ዘይቱ እዚህ ውስጥ ቀይ ሽንኩርት ምናምን ነጭ ሽንኩርት ጥቁር አዝሙድ አርግቼ ነበር የዘፈዘፍኩት ያኔ ስዘፈዝፍ። ለዛ ነው ይሄ ሽታው ትንሽ እንትን ይላል። ባለፈው ጓደኛዬ ፀጉሬን ስሰራ ቅባት ሽታው ምንድን ነው አለች። የምንጠቀመው በዛው አንድ አይነት ነበር ከጓደኛዬ ጋር የምንቀላቀለው ወይ በአንድ ምናምን ቅባት ከበለጥኳት ነው እንጂ እሷም 5-4 አይነት ነው መቀላቀለው። እና የሽንኩርቱ እንትን ገኖ እንደወጣ ያኔ ነው የገባኝ። የሆነ እንትን አለው አለችኝ። ሶ ይሄን ያመጣው ላሳያችሁ። እቺ ስትቀረኝ ነው እንትን አሁን ይሄንን የሰራሁት እና በዚህ ልሙላውና ከተረፈኝ እዚሁ ላይ እንትን አደርጋለሁ። ይሄንን ወደዚህ ገልብጬ ማዋሃድ እፈልጋለሁ ግን ሽታ ሽንኩርቱ አለ። ለዛ ብዬ ነው ይሄንን ኦሪጂናል ብቻውን ልሞክር ብዬ ነው። ለረጅም ጊዜ እየተጠቀምኩ ስለሆነ ይሄ ለብቻው ለምን እኔ ነጭ ሽንኩርት፣ ቀይ ሽንኩርት፣ የወይራ ዘይትም ትሪትመንት ሩዝ ቀቅዬ ሙዝ ቀቅዬ ፈጭቼ ስቀባ የወይራ ዘይቱም በነጭ ሽንኩርት፣ በቀይ ሽንኩርት፣ በጥቁር አዝሙድ ዘፍዘፍ ብሎ ለ2 ወር ምናምን የቆየውን ጠብ አርግቼ ነው ሩዝ ውስጥ መቀባው። ይሄ ደግሞ ቅባት ነው። ስለዛ ሽንኩርት ቅባቴ ውስጥ ማስገባት አልፈለኩም። ለዛ ነው። ለማንኛውም ከዚህ ከተረፈ ነው ይሄ መጣው እዚህ ውስጥ እንድጨምረው ስለፈለኩ ነው ያመጣሁት እንጂ ለሌላ አይደለም። ይሄ ሞልቶ ከተረፈ አኪዲ ሞልቶ ይተርፋል ብዬ አስባለሁ። ይሁላችሁ። ይሄማ ለ1 አመት የሚያገለግለኛል። የምን 6 ወር 8 ወር እዩት። ይሄ ጤም ብሎ ሞላ። ይሄ ራሱ እዚች ጋር ነበር በፊት እዚህ ጋር። ይሄ እንደዚህ ከዚህ የተረፈ ነው። ሶ ለ1 አመት ያገለግለኛል። እና እንደዚህ ተጠቀሙ ጋይሶች። ጥቅምና ጉዳቱን አይቼ ነግራችኋለሁ። ምክንያቱም ቤቢ ኦይሉና ኮኮናቱ ያኛው አረንጓዴ ኦሪጂናሉ ኮኮና ማለት ነው ምንም ነገር ሳይገባበት እሱ የመጀመሪያ ነው ልቀባ እንዳልኳችሁ። ከዚህ በፊት ትሪትመንት ላይ ነው ጠባ ማረገው። ሴትዮ የሆነ ሰዓት አምጥታው አልፈልግም ስትል ያሳክካል ያደርቃል ሲሉ ስለሰማው
እንትን ላይ ነው የምጨምረው፣ ትሪትመንት ላይ አቀልጠውና ትሪትመንት ላይ ነበር የማደርገው። ከዛ 1 ሰዓት አቆይቼ ፀጉሬ ላይ እታጠባለሁ፣ ሩዝ ውስጥ ወይ ሙዝ ውስጥ የሆነ ነገር ውስጥ ጨምሬ ማለት ነው እንጂ እንደዚህ ጭንቅላቴ ላይ ረጅም ሰዓት እንዲቆይ እንዲህ እንደ ቅባት ከቅባቶች ጋር ቀላቅየው አላቅም። ቀላቅየው የማያውቀው ኮኮናት በዚህኛው በሚሸጠው ነው። አሁን ቅድም ባሳያችሁ በነዛ በእቃዎቹ እንደ ቅባቶቹ አይነት። ስለዚህ እሱ ደግሞ ኦሪጂናል ኮኮናት አይደለም፣ ውስጡ ካስተር ኦይል ምናምን አለው የተለያየ ነገር። ስለዛ ለዛ ነው ይሄን ተጠቅሜ እንግዲህ አየዋለሁ። እዚህ ውስጥም ስለደባለሁ ቢያንስ ወይ 15 ወር ውስጥ ምልክት ካሳየኝ ይሄን እንኳን መጀመር አይጠበቅብኝም። ይሄ ትበልጫሏ። የድሮ መቼም እዚህ ጋር ነው የድሮ ሲጀመር እየተስማማኝ ነው ለፀጉር። ስለዛ ይሄን ጠቀመውና ያከረድዳል፣ ያለሰልሳል የሚባለውንም እነግራችኋለሁ። እድገት ላይ ብቻ አይደለም ትኩረት ማድረግ ያለብን። እድገት ላይ ብቻ ከሆነ ዋጋ የለውም። አጭር ሆኖ ራሱ የሚያምር ወዛም ማይሰባበር ማይበጣጠስ ከሆነ አሪፍ ነው። እሺ ትኩረት ቁመት ላይ ሳይሆን ትኩረት እንትኑ ላይ እናድርግ፣ ጤንነቱ ላይ እና አመሰግናለሁ። በዚህ በጨለማ የቀረጽኩት ቢዚ ሆኜ ነው። ባለፈው ትሪትመንት ስሰራ አስገባለሁ ቅባቱን ብዬ እንዳጋጣሚ ቅባቶቹን ግማሹን አንጥቼ ግማሹ አልመጣም ነበር። ከዛ ደግሞ ቪዲዮ አለኝ ከዩቱብ ከጠፋውም ስለቆየው ቆይ ዛሬ ነገ ስል ሰሞኑን በዓላቸው ነበረ ታውቃላችሁ። እኔ ቤት ጥግረራ ነበር። ቅዳሜ እንደገሱ፣ ክሪስመስ ሮብ ላይ ተደገሰ። ዛሬ ማክሰኞ የልጆቹ ጓደኞች መጡ። ድግስ በድግስ ላይ ነበርኩና አሁን ሴትዮዬ እራት እንኳን ቤት አንበላም ደክሞሻል ብላ እሷ ወጣችልኝ። ልጆችም ደግሞ አንዳቸው ጓደኛቸው ጋር ሄዱልኝ። ለዛ ነው አሁን ከምሽቱ 4 ሰዓት ሆኗል። 10 ሰዓት ማለት ነው በአረብኛ አቆጣጠር። በኢትዮጵያ ደግሞ 1 ሰዓት እንበላለን ከምሽቱ 5 ሰዓት ወይ 4 ሰዓት በዚህ ሀገር ከሌሊቱ 10 ሰዓት ማለት ነው። ለዛ በጨለማ የተሰራባችሁ በጣም ይቅርታ። እሺ ጋይሶች ብዙ ወሬ ያወራው። ሰብስክራይብ፣ ላይክ፣ ሼር አርጉ። ሰምታችኋል።